እንዴት ነው ታዲያ እንደዚህ አይነት ነገር ልጄ ነው ምናምን ነገር ብለህ እንደዛኛን መታስደነግጠው ስላለበት ነው። በቃ በጊዜው መሆን ስላለበት ነው። ምክንያቱም አንተ አወክ ማለት እውነቱን ነባ ይሄ ነገር እንደዚህ ነው ብለህ ነገሩን ሄደ ለእንትና ለጀሚላ ትነግራታለህ። ከዛ በኋላ ጀሚላ ደግሞ ዞራ ሄዳ እሱ ጋር ትመላለሳለች። ያኔ ነገሮቹ እንዳለ ይበጠበጣሉ። ዋናው ሐሳብ ያ ሁሉ ትወና የምን ነበር? ያ ሁሉ የራቁት ድራማው ምንድን ነበር? እስቲ ለኔ አይደለም እኔ እንዴት እንትን እንደምል አላውቅም። እስቲ ንገረኝ። ቆይ ምንም እኮ የሚነገር ነገር የለም። ያው ቤተሰብ ነው። ምን ፈልገህ ነው? አከበርኩ አንተ ሰላም እንዴት ናችሁ የነባ ፋሚሊዎች? ሁሉ ሰላም ሁሉ አማን ነው። እንግዲህ እኔን ለማታውቁኝ ነባ እባላለሁኝ። ያው ቤተሰቦች እንግዲህ የሆነ ነገር ጨረስን ስንል ሌላ ነገር ደግሞ ይመጣል። አንዱን አጠናቀቅን ስንል አዲስ ነገር ይፈጠራል። ይሄን ሰሞን እንግዲህ እንዳያችሁት ነው ፋሚሊ። ከዚህ በፊት እንግዲህ አብርሽን ታውቁታላችሁ። አብርሽ ማለት እንግዲህ ጓደኛዬ፣ ከጓደኛም ያለፈ እንደ ወንድማማቾች ነን። የተፈጠረውን ነገር በሱ ቤት የሰራውን ነገር አይታችኋል። ዛሬ ዋና የመጣሁበት ነገር ከዚህ በፊትም ቀድሞኑ ነው እናንተ ስለምታውቁ እንግዲህ ቤተሰቦች፣ ለዛ ነው ካሜራም ይዤ ልመጣበት የቻልኩበት ትልቁ ምክንያት ለዛ ነው። ለምን ቀድሞ ሲፈጠሩ የነበሩትን ነገሮች ምን ሲከናወኑ እንደነበሩ እናንተም ስለምታውቁና ስታዩት ስለነበረ በዛ ምክንያት ዛሬ መጨረሻውን ወይም ደግሞ እንግዲህ መጨረሻ ነው ተብሎ የተባለበትን ነገር ላሳውቃችሁ ነው። ይህም ምንድነው ካላችሁ እንግዲህ አብርሽ በጣም እንግዲህ ልጅ ምናምን ነገር ተብሎ እኔም በጣም ነገር ደንግጬ እንግዲህ ከዚህ በፊትም ይዤው ስመጣ ነበረ ታሙ ምናምን ሆስፒታል አብሬው የሆነ በቃ እኔ ልነግራችሁ ከምችለው በላይ ነበር እየተፈጠረ የነበረው ነገር። ለካስ ከሆነ ጊዜ በኋላ እየተለወጠ መጣ። በቃ የሆነ ማለት የሆነ ሕክምናውን እያደረገ ነበር፣ ግን ቢሆንም የሆነ ቀን ሳገኘው እንደሌላው አላካበደም፣ ነገሮችን እንዲህ አግዝፎ አላየም። እኔ ምንድነው ምናምን ነገር ብዬ ትንሽ ተጠራጥሬያለሁ። ወይም ደግሞ ኖርማሊ በቃ ተሽሎት ምናምን ነገር ይሆነ ስል ችላ ማለት አመጣ። እንዴ አብርሽ ግን በቃ አይ እኔ ኖርማሊ ያው ዋናው የሱ መሻል ስለምፈልግ ኖርማሊ ተሽሎ ሆኖ ምናምን ነገር ብዬው ልተው ወሰንኩኝ። ግን ለካስ ዛሬ ላይ ሆኜ ሳስታውሰው እንግዲህ እሱ ቤት ላይ ማይታችሁታል፣ ማማጨቤ ቤትም አብርሽ ጋም ያያችሁት ይመስለኛል። በጣም ነው በቃ እኔ በተለይ አብርሽ እኔ እንደዚህ አልጠበቅኩኝም ነበር። እንግዲህ ከሱ ጋር እንደዛ እንትን እያለን ከባለቤትዮ ጋር እንደዛ እየተናነኩ እንዳያችሁት ነው እስከ መደብደብ ከዛች ከፍቅረኛው ጋር እኔን በቃ ብዙ ነገር ብቻ። ግን ለካስ ይሄ ሁሉ ነገር የነበረው በጣም በሚያስጠላ ሁኔታ ድራማ ነው ሲሰራብኝ የነበረው። እኔ አሁን እሱ ነው መውቀስ የምችለው። ለምን እንዳልኳችሁ ነው ከጓደኛ ቤተሰብ በጣም የሚያስጠላ ነው። እሱ ቤት ላይ ማየታችሁታል። እንደገና ደግሞ ጨቤ ቤትም ተሰርቶ ነበረ። ጭራሽ አልጋ ላይ ምናምን ያ ሁሉ ነገር ድራማ ነበረ ለካስ ሲሰራ የነበረው። እኔ እንዴት እንዳፈርኩኝ ልነግራችሁ አልችልም። ሲጀመር ያን ነገር ራሱ አይቼ ስመጣ በቃ እኔ ማለቴ እንዳያችሁ በቃ የሆነ ቃል የሚያሳጥር ነገር እንዴት እንደዚህ ታደርጋለህ? ባለ ትዳር ነች። እንደገና ደግሞ ባለቤትዮ እንደምታውቁት ነው ከማስቀጥቀጥ ሳይሆን የሆነ ነገር እኔን ኢቭን እንኳን በአብርሽ ምክንያት ነው እንደዛ ሄጄ መተውኝ በድንጋይ ምናምን ያቺ ፍቅረኛው ምናምን ነገር እንዳያችሁት ነው እናንተም እና ቤተሰብ ብዙ ነገር ውስጥ ነበር የገባሁት። ለካስ ይህን ሁሉ ነገር እስከዛሬ እሱ ደብቆኝ ነበረ። የሆነ ነገር ማለት ያባት ነው እንደዚህ እየተፈጠረ ነው እንደዚህ ይሁን። እኔ አሁን ግራ የገባኝ ምንድነው ከዛ በኋላ እንደውም እኔ እሱን ፈጽሞ ማናገርም አልፈለኩኝም። ግን ምንድነው እዚሁ ላይ ስለተጀመረ ሁኔታው መጥቶ ዛሬ ደውዬለት ነበረ። በጣም ከዛ በኋላ እንዴት ራሱ ለማናገር እኔ እንጃ። እኔ እንግዲህ በኔ ቦታ ብትሆኑ ቤተሰብ እንዴት እናንተ ጋርም ሊሰማችሁ እንደሚችል አውቃለሁ። አንድ ጓደኛችሁ ከእናንተ እየተጨነቃችሁ የሆነ ነገር እያላችሁ ግን እናንተ ማታውቁት ነገር እንደዛ ሀፕን ሲያደርግ በጣም ያስጠላል። እንግዲህ መጥቶ ምን እንደሚለኝ እኔ ከሁሉ በላይ ምንም አይደለም እኔ እንትኑንም አይቻለሁ። ግን መጥቶ ምን ሊለኝ እንደሚችል እዛው ላይ እንዳለኝ ይሄ አሳማኝ ለኔ እንደውም ያ አሳማኝ ምክንያት አለና ምን እንደሚለኝ ብቻ እንግዲህ ለመስማት እሞክራለሁኝ። በጣም የሚያስገርም ነገር ነው። በጣም የሚያስጠላ ነገር ነው። ቤተሰብ ይለታለው ይምጣና እስቲ ሁሉንም ነገር ለመጠየቅ ወስና ያው እንግዲህ ጠይቄው ምን እንደሚለኝ ከዛ የኔና የሱ ጓደኝነት እዚህ ላይ ነው የሚመሰረተው። በቃ ከዚህ በኋላ
እስቲ ከሚነግረኝ ነገር አሁን ወሬ አላብዛባችሁ ቤተሰብ። እንግዲህ እሱ ሲመጣ ካሜራውን አስከፍታለሁኝ። በቃ እስከዛ ካሜራውን ካሜራ ኧረ በእናትህ እንኳን ደስ አለ በለኝ። በመጀመሪያ ደረጃ ግን ምኑን ነው እንኳን ደስ ያለ? ያው ነገሮች አሁን ተስተካክሎልኝ ምናምን አንተ በጣም እኔ አሁን ለሹፈት ሰላም ቤተሰብ እንዴት ናችሁ? ለሹፈትና ለቀልድ አይደለም የጠራሁት። ቤተሰብ ሰላም ማለት አትችልም እንዴ? ሰላም እሺ ወይ እሺ ቶ እኔ አሁን ለማንኛውም አይ አይደለም እንግዲህ ቤተሰብ ይቅርታ። አሁን ምን መሰለህ ሁልጊዜ እኔ እናንተ አንድ ቀን ካሜራ ተከፍቶ ማለት ነው እንዲህ በሆነ ነገር የሆነ በሰላም ምናምን ነገር እንትን ብለን አናውቅም። ታውቃለህ አይደለ? አሁን አንድ ጥያቄ አሁን በቃ ነገር ለማንዛዛት ሳይሆን እንደው ካሜራ የከፈትኩት እንደምታውቀው ነው። ብዙ ነገር አብረን እንትን ስንል ምናምን ነገር ነበረ። ቆይ ግን አንድ ጥያቄ ልጠይቅህ። የሆነ ጊዜ ሆስፒታል ገብቶ አሞህ ምናምን ነገር ነበር አይደለ? እና እንዴት ነው ያን ሁሉ ጭንቀት ስንጭን ሆስፒታል ስንሄድ እኔ የሰራችሁትንም ቪዲዮ አይቼ ኬቱ ራሱ ጀምሬ እንደመጠየቅ ግራ እየገባኝ ስለሆነ ነው በዚህ ልጠይቀህ እንትን ያልኩትና አይ ዋናው ሐሳብ ምንድነው? ዋናው ሐሳብ ያ ሁሉ ትወና የምን ነበረ? ያ ሁሉ የራቁት ድራማው ምንድን ነበረ? እስቲ ለኔ አይደለም እኔ እንዴት እንትን እንደምል አላውቅም። እስቲ ንገረኝ። ቆይ ምንም እኮ የሚነገር ነገር የለም። ያው ቤተሰብ ምናልባት አይታችሁ ሊሆን ይችላል እስከዛሬ ድረስ የነበረውን ነገር እኛ በውስጥ ነበረ ስናደርግ የነበረው። ያው ምክንያቱም ያልሆንኩትን ነገር እኔ ላይ ሲዘፈዘፍ ነበር። ምናልባት ያላያችሁ ሰዎች ካላችሁ ቪዲዮን ነገሮቹ ግን ቀስ በቀስ ይፋ ወጥቶ ምናምን ዛሬ እንደተቀየረ ብዙ ነገር ውስጥ ሌላ ኬዝ እንደተጀመረ ታውቃላችሁና በዚህ አጋጣሚ እንግዲህ ነገሮች ይቆያሉ እንጂ እውነቱን መውጣቱ የማይቀር ነገር ነው። ቆይ አይደለም እና ደስ እንኳን ደስ አለ በለኝ ማለት ለዛ ነው። አንተ እሺ ነው ለምንድን ነው የሚከፋኝ? ቆይ አንተ ምንድን ነበር? እኔ እንዴት ነው እንደዛ ሳደርግ ልጁ ሰፈሩ እኔ ቆይ እኔ ኬቱ እንደምጀምርልህ አላውቅም። ምኑ ደበረ? ይሄን ሁሉ ነገር እንዴት ደበከኝ እስከዛሬ? መንገድ ስለሌለብኝ ምክንያቱም ደግሞ ታውቃለህ። ኦኬ እኔ እና አንተ ጓደኝነት እስከዚህ ድረስ ነው። እሱ አይደለም እንኳን ለአንተ አይደለም ለራሴ ራሱ ድጋሚ መንገድ ራሱ ከብዶኝ ነበር። ምክንያቱም ያንን ነገር አወጣዋለሁ የሚል ነገር ይሄ ነገር እንዴት ነበረ? በውስጥ ነበረ እኛ ያሰብነው ማለት ነው። በቃ ምንድነው በውስጥ ማለት ብቻ ነገሮቹን ሁሉንም ነገር አዘጋጅተን አቀደን እርሜ ለሷ ያለውበትን ጭንቀት ታውቅ ነበር አይደል? ከዛ ሁሉ ነገር አውጥተን ግን እኔና እሷ አሁን ለአንተ ብነገር ቆይ አይደለም እሺ አንድ ነገር ብቻ ልጠይቅ። ያኔ ታማህ ነበር ወይ? ቆይ እንደዛ ስንጨናል ሆስፒታል እርሜ ለማማጨቤ በቃ ነገሮች እኮ እሱን ብቻ ንገረኝ። ቆይ እሺ ከቤት አጋጣሚ በሆነ ይሄ ሁሉ ነገር ምንድነው? እንዴት ነው ድራማው ተቀናጅቶ ነው ወይስ ምንድነው? እንዳየው ነው ምን ወጣ እኮ ሁሉም ነገር እኮ ወጣ። ዲኤንኤ እንደቀየረችው ወጣ። እኔና ሸማ ሚስጥር ብለን ያዝነው አልጋ ላይ ያለው ነገር ነው። ታዲያ እንደዚህ አይነት ነገር ልጄ ነው ምናምን ነገር ብለን እንደዛኛን መታስደነግጣል ስላለበት ነው። በቃ በጊዜው መሆን ስላለበት ነው። ምክንያቱም አንተ አወክ ማለት እውነቱን ነባ ይሄ ነገር እንደዚህ ነው ብለህ ነገሩን ሄደ ለእንትና ለጀሚላ ትነግራታለህ። ከዛ በኋላ ጀሚላ አንተ ዞራ ሄዳ እሱ ጋር ትመላለሳለች። ያኔ ነገሮቹ እንዳለ ይበጠበጣሉ። እኔ ቆይ እኔ አሁን እዚህ ጋር እሷ ናት ዞሮ ወረኛ ናት። እሷ ወረኛ ስለሆነች ሄዳ እሱ ጋር እኔ ራሱ ማለት ነው ስሰማና ሳየው ማለት ነው እንዴት እንደተናደድኩኝ ልነግርህ አልችልም። ግን አሁንም ራሴን እንትን ለማለትና ነገሮቹን ለመስማት እየሞከርኩኝ ነው። ሁሌ እንዳልኩ ነው እኔ እናንተ ሁሌ ተጨቃጭቀን እንካ ስማኝ አንድ ነገር ብቻ እንዴት ይሄን ሁሉ ጊዜ እሺ ይሄ ነው አሳማኝ ነው ላንተ? ይሄ ነው ምክንያት? ምን አገባህ? ለኔ ያሳማኝ ነው። በቃ ነገሩን እኔ ለማውጣት ነገሮቹን ሁሉንም ነገር ሚስጥሮቹን ለማውጣት ለኔ ያሳማኝ ነው። ለኔና ለማማጨቢያ ያሳማኝ ነው። በቃ ስለዚህ አደረግነው። ይመችህ በቃ እኔ ያልነገርኩ ምክንያት ያቺ ወረኛ አጠገብ ስላለች እሷን ተው። አሁን ነገሩ ወደ እሷ ስለሚሄድ አንተ ደግሞ ላንተ ተነገረ ማለት ደግሞ አንተን ሙሉ ለሙሉ ቀፎ አድርጋለች። ዞሮ ሄደ ስለሷ አሁን ክፉ ነገር እንትና እንደዚህ ነው ማለት ስለማይቀር ትነግራታለህ ብዬ ነው። አንተ ቆይ እንዴት አድርገህ ነው እሷን መታየት ደግሞ ካንተም ጥፋት ብሶ ቆይ እሷን እንደ ጠላት ነው እንዴ መታየት? እንደ ሰይጣን ነው ማለት ይቅርታ አድርግልኝ። ደግሞ ለነገሩ ምንም አይደለም። አንተን ስትጎራረስም አይቻለሁ። እዛች ጋር ህድቀ ፈጥራ እኔ ስትልም አይቻለሁ። ብቻ ግን ይመችህ፣ እንደ ማንኛውም ሰው ይመችህ። ብቻ እኔ ምንም ልልህ ነገር አልፈልግም።
ከሴጣን ጋር እንደተፋቀርኩ አንተ ስለሷ ደግሞ አሁን ካንተም ብሶ ቆይ እኔ እኮ ራሱ ማለት ነው ይሄ አይደለም ሌላ ነገር እንድታወራ የዛ ራሱን እንዴት አልለቀቀኝም። አንተ እኔ እንደዛ ስንት ባልዩ ሊቀጠቅጠኝ በዚህ ወደዚህ ስሮት ወደዛ ሳደርግ እኔ ስንት ነገር አታውቅም። በቃ አለፈ አይደል ዲናባ ብዙ እንትን አትበል። በቃ እውነታውን አወቅ አይደል አሁን ላይ በቃ እውነታውን ምናምን ዋጋ ከፈልክ አይደል እንደዚህ አቅልለህ ነው እውነታውን ምናምን የምትለኝ እውነታውን የምትለኝ እንደዚህ አቅልለህ ነው። ዋጋ መከፈል ነበረበት። ሌላ ነገር ውስጥ አትግባ። ኦቨር ራስህን አታበሳጭ። እኔ እንካ የመጨረሻ ማለት ነው ከዚህ በኋላ አንተን እንደዚህ ነው ማለትም አልፈልግም። ከዚህ በኋላ ላምንህም አልችልም። ምንም ነገር ብትለኝ በቃ እኔ አሳየኸኝ አይደለ የጓደኝነታችንን ጥግ። እኔ ከዚህ በላይ እንግዲህ ቤተሰብ እኔ በዚህም አይደለም እኔ አብርሽ ስማኝ፣ በዚህም ከፍቼ የመጣሁበት ምክንያት ማለት ነው ያኔ ስንት ነገር ሰባል ነበር። እንደዚህ ቤት ከፍቼ እንደዚህ ሆነ፣ በዚህ ገባ፣ በዚህ ወጣ ስል እንዴት እንዲሆነ ወደዚህ አድርግ ወደዚህ አድርግም ደውለህም እንዲያድርግ እንደዚህ ሲሉኝ ነበር ቤተሰቦች። እኔ መጨረሻው ወደ ኋላ ምናምን አትበል፣ ወደ ኋላ ምናምን አትበል። ለኔ ምን ያህል ከባድ እንደሆነ ታውቃለህ። ግን ይሄንን ሁኔታ እኔ ከባድ ነገር አሳልፌያለሁ። ዋጋ መክፈል ነበረብን እንደ አንድ ሰው። ለዚህ ብለህ እንትን አትበል። በቃ እኔ ምንም ልልህ አልችልም ከዚህ በላይ። እኔ ከዚህ በኋላ ማለት ነው ምንም አይነት ያንተ ነገር ውስጥ መግባት አልፈልግም፣ መግባትም አልችልም። እንኳንም ደግሞ በቃ እንኳንም እኔ ምንም ማለት አልችልም። በቃ እንኳንም አሳየኝ ሁሉን ነገር። ጨረስክ? በዚህ አጋጣሚ ቤተሰቦች ጨረስክ ይላል እንዴ ከሱም ብሶ ተንሰላልኩኝ። እስካሁን የደበቅኩት ምክንያት ለዛ ነበረ። ነገሮቹ ሆኑ፣ አለቀ፣ ተፈጸመ። እኔ ግን ሁሉንም ነገር እግዚአብሔር ይመስገን ከሁሉም ነፃ ሆኛለሁ። እስከዛሬ በማይገባ ስለገባ በጣም ይቅርታ። መንገርም ስለሌለብኝ አልነገርኩም። እድሜ ለብቻ ይሁን። አሁን ሊድ ጨረስክ? በቃ እንደዛ ከሆነ ማለት እኔ አንድ ነገር ልንገርህ። ከዚህ በኋላ ትሰማኛለህ? ተረጋጋ። ወደዚህ ተረጋጋት በል። እኔ አንድ ነገር በደንብ ልንገርህ። ከዚህ በኋላ በፍጹም አንተን ላምን አልችልም። ከዚህ በኋላ ደግሞ ማይሆን ነገር ስለጀሙም እንድታወራ አልፈቅድልህም። ከዚህ በኋላ የራስ ጉዳይ እሺ። እኔ በቃ ምንም እኔ አላወራሁልህ ስለሷ እኮ ምንም ችግር የለውም። እንዴት ነው ይዘገደልክ ካንተም ብሶ እንትን ምናምን ነገር ትላለህ እንዴ? በእናትህ ተረጋጋ ምናምን አትበል። ተረጋጋ አትበልና ቆይ ቆምና እናግረኝ። እኔ እኮ ቀላል ነገር አይደለም ያሳለፉት። ገባህ አይደለ? ምን ሆነ ነው ይላል እንዴ? ኦኬ እንደዚህ እንደ ቀልድ ነበር ነገሩን ያየኸው። አንተ እያበዛኸው ነው። አይደለም እያበዛኸው ነው አትበል። እሺ ወደዚህ እኔ እንደ ወንድም እያከበርኩ ነው። ምንድነው የምታከብረኝ? አንተ ምንድነው? ምን ፈልገህ ነው? አከበርኩ አንዴ አብሪ ተረጋጋ። እኔ አገኛ ለማትረጋጋ ምንድነው የሚያፈርለው?